ሰላም ሰላም ተማሪዎች እንዴት ናችሁ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ለዛሬ ደግሞ በአዲስ ርዕስ መጥቻለሁ። ዌልካም ቱ ማይ ቻናል ፍሪደም ኤዱኬሽን ሴንተር ነው። ዶንት ፎርጌት ላይክ ዘ ቪዲዮ፣ ሰብስክራይብ ዘ ቻናል፣ ሼሪንግ ቱ ዩር ፍሬንድስ። ኦኬ፣ ቻናሉ የእናንተ ስለሆነ ቻናሉ ላይክ ማድረጋችሁ፣ ሰብስክራይብ ማድረጋችሁ እና እንዲሁም ሼር ማድረግ አትርሱ። ከዚህ በመቀጠል ኢንፎርሜሽን ኮሚኒኬሽን ቴክኖሎጂ ግሬድ 8 ዩኒት 4 ኢንተርኔት እናያለን ማለት ነው። ኦኬ ወደ ክላሱ ከመሄዳችን በፊት ሜይን ቶፒክስ ፎር ቱዴይስ ክላስ እናያለን። ለምን ታውቃላችሁ? ምንድነው ትምህርት ከመጀመራችሁ በፊት ወይም ቪዲዮን ከማየታችሁ በፊት ወይም ደግሞ የሆነ ሳብጀክት ከማየታችሁ በፊት ልትረዱት የሚገባ አንድ ነገር አለ። ምንድነው እሱ? የዚህ ቻፕተር ወይም የዚህ ዩኒት ወይም ደግሞ የዚህ መጽሐፍ ዋና ነጥቡ ምን ላይ ነው ብላችሁ ማየት አለባችሁ። የዚህ ቻፕተር ዋና ምንማራቸው ነገሮች በዚህ ዩኒት ሊጠቃለሉ የሚችሉ ትምህርቶች እነዚህ ናቸው ይላልና እነሱ ነገር ላይ ትኩረት አድርጋችሁ ነው መጀመሪያ መሄድ ያለባችሁ ማለት ነው። ስለዚህ አሁን ዛሬ ምንድነው የምንማረው? ለዛሬ ክላስ ምን ናቸው የተካተቱ የሚለው ነገር እንያቸው። ይሄ የስምንተኛ ዩኒት 4 አይሲቲ ወይም ደግሞ ኢንፎርሜሽን ኮሚኒኬሽን ቴክኖሎጂ ትምህርት ነው። ስለዚህ የመጀመሪያው ልናየው የምንችለው ነገር ዩኒት አውትካምስ ነው። በዚህ ምዕራፍ ላይ መጨረሻ ምንድነው ልንማረው የምንችለው የሚለው ነገር በደንብ ማየት አለብን ማለት ነው። ሁለተኛ ደግሞ ኦቨርቪው የሚለው ነገር እናያለን። ሶስተኛ ኢንተርኔት ሰርቪስ ምንድናቸው የሚለው ለዛሬ መጀመሪያ ክላሳችን ሊሆን የሚችለው ይሄ ኢንተርኔት ሰርቪስ ምንድነው፣ የኢንተርኔት ሰርቪሶች ምንድናቸው፣ የኢንተርኔት አገልግሎት ምን ናቸው የሚለው እናያለን ማለት ነው። ከኢንተርኔት ሰርቪስ በኋላ ኢንተርኔት ካየን ወርልድ ዋይድ ዌብ ምንድን ነው የሚለው ነገር እናያለን። በኢንተርኔት እና በወርልድ ዋይድ ዌብ መሀል ላይ ያለው ልዩነትስ ምን ሊሆን ይችላል የሚለው ነገር እናያለን ማለት ነው። ኦኬ ወደ ዩኒት አውትካምስ ምንድን ነው የሚለው ነገር እንሄድ። አት ዘ ኤንድ ኦፍ ዚስ ዩኒት ስቱደንትስ ዊል ቢ ኤብል ቱ አንደኛ ዲስክራይብ ኢንተርኔት ሰርቪስስ። ተማሪዎች ስለ ኢንተርኔት ሰርቪስ ካወቃችሁ በኋላ ኢንተርኔት ሰርቪስ ምንድን ነው የሚለው ነገር በደንብ አድርጋችሁ ትገልጻላችሁ። ለክላስ ሚት ሊሆን ይችላል። ቀጣይ እናንተ መምህር ሆናችሁ ቀጣይ ደግሞ የኢንተርኔት ባለሙያ ሆናችሁ ኢንተርኔት ሰርቪስ ምንድናቸው የሚሉ ነገሮች በደንብ አድርጋችሁ እንድትገልጹ ያደርጋችኋል ማለት ነው። ሁለተኛ ኤክስፕሌን ዘ ዲፈረንስ ቢትዊን ኢንተርኔት ኤንድ www። ኢንተርኔት እና www ልዩነታቸው ምንድነው? ዲፈረንሱ ምንድነው? ለይታችሁ ታውቃላችሁ? ምክንያቱ ከእናንተ መሃል ዌብሳይት ዴቨሎፐር የሚሆን ተማሪ ይኖር ይችላል። ትልቅ ደረጃ መድረስ የሚችል ተማሪ ብዙ ስለሆነ የኢንተርኔት እና የወርልድ ዋይድ ዌብ ልዩነት ምንድናቸው የሚለው ነገር በደንብ ታውቃላችሁ ማለት ነው እዚህ ቻፕተር ላይ። ቀጣይ ሶስተኛ ኤክስፕሌን ፋይል ትራንስፈር ኤንድ ቴክስት ትራንስሚሽን ፕሮቶኮል። አሁን ፕሮቶኮል ምንድነው? በጣም ወሳኝ ነጥብ ነው። በዚህ ፕሮቶኮል ምንድነው የሚለው ነገር ፋይል ትራንስፈር በምን ሊደረግ ይችላል የሚል ነገሮችን በደንብ ታውቃላችሁ። ብሮውዝ ኢንፎርሜሽን ኦን ዘ ኢንተርኔት፣ ኢንተርኔት ላይ ኢንፎርሜሽን እንዴት ብሮውዝ እናደርጋለን የሚል ነገሮችም እናያለን። ቀጣይ ኤክስፕሌን ዩዝ ኦፍ ዘ ኢሜይል ኤንድ ሶሻል ኔትወርክ። ኢሜይል ምንድነው? አሁን በእርግጥ እናንተ ግሬድ 8 ወይም 8 ያክፍል ናችሁ። ምናልባት ኢሜይል እንዴት ነው አላችሁ የላችሁ የሚለው ነገር ሌላ ነገር ነው። ነገር ግን በዚህ ምዕራፍ ላይ ወይም በዚህ ዩኒት ላይ እያንዳንዳችሁ ተማሪዎች የኔ ተማሪዎች እዚህ የምትከታተሉኝ ኢሜይል እንድሯችሁ ፈልጋለሁ። ኢሜይል እንዴት ክሬት እንደሚደረግ፣ ኢሜይል እንዴት እንደሚሰራ፣ ለምን ይጠቅማል፣ ምንስ ፊቸር አለው የሚል ነገሮችን እናያለን። ከዛ ቀጥሎ ሶሻል ኔትወርክ ምንድን ነው፣ ሶሻል ኔትወርክ የሚባሉ እነማን ናቸው የሚለው ነገሮችም በደንብ እናያለን ማለት ነው። ከዛ ክሬት ኢሜይል አድሬስ ኤንድ ኤክስቼንጅ ኢሜይል። ኢሜይል ክሬት ታደርጋላችሁ በዚህ ምዕራፍ ላይ። ኢሜይል ክሬት አድርጋችሁ እዚህ ነው አሁን ኢሜይል ክሬት ማድረግ የምትችሉት እናንተ እዚህ ምዕራፍ ላይ ነው። ምክንያቱም ከዚህ በኋላ ኢሜይል ክሬት ማድረግ ምናምን ድጋሚ አትጠይቁም። አሁን ተለማምዳችሁ አሁን ኢሜይል ክሬት አድርጋችሁ የራሳችሁ ኢሜይል እንዲኖራችሁ ማድረግ ግድ ስለሆነ እዚህ ጋር ትችላላችሁ ማለት ነው። ስለዚህ ራሳችሁ ማዘጋጀት አለባችሁ። ኢሜይል ክሬት ማድረግ አይደለም፣ የክላሳችሁ ልጆች በኢሜይል ኢንፎርሜሽን ሼር ትደራረጋላችሁ እና ኢሜይል ተቀያየራላችሁ። ያንዳችሁ ኢሜይል ተቀያየራችሁ በኢሜይል መጻጻፍ ትችላላችሁ ማለት ነው። ሌላ ክሬት ፌስቡክ ኤንድ ቴሌግራም አካውንት። ፌስቡክ እና ቴሌግራም አካውንት ደግሞ ክሬት ታደርጋላችሁ። ፌስቡክ ምንድነው? ቴሌግራም ምንድነው? አሁን ከምናውቃቸው እናንተ ከምታዩት ነገር ፎቶ ከመልቀቅ ቪዲዮ ከመልቀቅ የዘለለ ነገር ፌስቡክ እና ቴሌግራም አካውንት ምንድናቸው? ጥቅማቸው ምንድነው? እንዴትስ መጠቀም እንችላለን የሚል ነገሮችን እናያለን ማለት ነው። ሌላ ቤኔፊትስ ኤንድ ሪስክስ ኦፍ ሶሻል ኔትወርክ። አሁን ቤኔፊትስ ኤንድ ሪስክስ ኦፍ ሶሻል ኔትወርክስ የሚል ነገሮችን እነዚህ ነገሮች እናያለን ማለት ነው። እዚህ የተቀመጡ 8 መሰረታዊ ነገሮች በዚህ ዩኒት እናያቸዋለን ማለት ነው። ግን መጀመሪያ እንደምናደርገው እኛ ብሬክ እያደረግን የምንማማረው፣ ምክንያቱም አንድ ቻፕተር ሙሉ በአንድ ጊዜ ማስተማር አንደኛ ቪዲዮ ረጅም ይሆናል፣ እናንተ ለማየትም አድካሚ ስለሚሆን
ቀለል ባሉ መንገዶች በአማርኛ በሚገባን ቋንቋ ቀለል እያደረግን እናያቸዋለን ማለት ነው። ስለዚህ ወደ መጀመሪያው ክላስ እንሂድ። ኦቨርቪው እንግዲህ እዚህ ጋር ስለዚህ ምዕራፍ ቶታል ኦቨርቪው አጠቃላይ እይታው ለምዕራፉ ምን ሊያካትት ይችላል የሚለው ነገር እናያለን ማለት ነው። የመጀመሪያው Dear students, in grade 7 you have learned the definition of the internet. የኢንተርኔት ትርጉም ተምራችኋል። 7ኛ ክፍል ላይ ኢንተርኔት ላይ ተምራችኋል። ካልገባችሁ ሄዳችሁ ማየት ትችላላችሁ ማለት ነው ስለሰራሁት። እንዲሁም www ተምራችኋል። ዌብ ፔጅ ምንድነው ተምራችኋል። ዌብሳይት ምንድነው ተምራችኋል። ብራውዘር ተምራችኋል። ሰርች ኢንጂን፣ ዌብ ሰርቨር ኤንድ ዌብ አድሬስስ የሚሉ ተምራችኋል ማለት ነውና እነዚህ ነገሮች ምንድናቸው የሚሉ ኮንሰፕቶችን ግሬድ 7 ይዛችኋል። ቀጥሎ in this unit በዚህ ምዕራፍ you will learn about internet services የኢንተርኔት አገልግሎት ነው አሁን የምንማረው። የwww አገልግሎት፣ ፋይል ትራንስፈር፣ ቴክስት ትራንስሚሽን ፕሮቶኮል፣ browsing information on the internet, email and Facebook and benefits and risks of social networks እንማማራለን ማለት ነው። ስለ ፌስቡክ ምንድነው ጥቅማቸው፣ ምንድነው ጉዳታቸውስ ምንድነው የሚለው ነገር እናያለን ማለት ነው። በዚህም የትምህርት ክፍል ውስጥ ስለ ኢንተርኔት አገልግሎቶች፣ ስለ ድረገጽ፣ ስለ ፋይል ዝውውር፣ ስለ ጽሁፍ ማስተላለፊያ ፕሮቶኮል፣ በኢንተርኔት ላይ መረጃን ስለመፈለግ፣ ስለ ኢሜይል እና ፌስቡክ እንዲሁም ስለ ማህበራዊ ትስስር ገጾች ጥቅምና ጉዳት ትማራላችሁ ማለት ነው። ይሄንን ነው ኦቨርቪው። እዚህ ዩኒት ላይ የምትይዙት ኮንሰፕት ይሄን ነው። ከዚህ የዘለለ ኮንሰፕት ማሰብም የለባችሁ። የምትይዙት ኮንሰፕት ይሄንን ነው። ስለዚህ ሰው ልጅ በባህሩ አይምሮ ልጭናነቅ ስለሚችል ትኩረታችሁ እዚህ ምዕራፍ ላይ ስለ እነዚህ ነገሮች ብቻ ትኩረት እንድታደርጉ ለማድረግ ነው ይሄን ኦቨርቪው ወይም አጠቃላይ እይታ ያመጣላችሁ ማለት ነው። ወደ ቀጣይ እንሂድ። አሁን ኢንተርኔት ሰርቪስስ፣ ኢንተርኔት ማለት የኔትወርኮች ኔትወርክ ማለት ነው። በዓለም ዙሪያ የሚገኙ በቢሊዮን የሚቆጠሩ የኮምፒውተር ኔትወርኮችን እርስ በርስ የሚያገናኝ ዓለም አቀፋዊ ስርዓት ነው። ኮምፒውተር ኔትወርክ is when two or more computer systems are connected together። ኮምፒውተር ኔትወርክ ማለት የኮምፒውተር ኔትወርክ የሚባለው ሁለት ወይም ከዛ በላይ የሆኑ ኮምፒውተሮች መረጃን ለመለዋወጥ እና ሀብቶችን ወይም እንደ ፕሪንተር ያሉ በጋራ ለመጠቀም እርስ በርስ ሲገናኙ ነው። ስለዚህ ኮምፒውተር ኔትወርክ ማለት ኮምፒውተሮቹ ኔትወርክ ሲሆኑ ነው፣ እርስ በርሳቸው ሲገናኙ ነው፣ ተገናኝተው አገልግሎት ለመስጠት ነው። እንደ ሀብት የተባሉ ደግሞ እንደ ፕሪንተር፣ ሌሎችንም ማሽኖች ከኮምፒውተር ጋር ሲገናኙ በገመድ ሊሆን ይችላል፣ በዋየርለስ ሊሆን ይችላል፣ ሲገናኙ ኮምፒውተር ኔትወርክስ ይባላል ማለት ነው። ኦኬ The internet is the largest computer network in the world, connecting millions of computers. ኢንተርኔት ላርጀስት የሆነ የኮምፒውተር ኔትወርክ ነው። ኢንተርኔት በሚሊዮን የሚቆጠሩ ኮምፒውተሮችን የሚገናኝ በዓለም ላይ ትልቁ የኮምፒውተር ኔትወርክ ነው። ስለዚህ ኢንተርኔት አሁን ትልቁ ኔትወርክ የሚባለው ወይም ትልቅ የሚባለው ማለት ነው ኢንተርኔት ነው። ሚሊዮን የሚቆጠሩ በቢሊዮን የሚቆጠሩ ኮምፒውተሮችን የሚገናኝ በዓለም ላይ ትልቁ የኮምፒውተር ኔትወርክ ነው። ወርልድ ዋይድ ዌብ፣ ኢሜይል፣ telnet and file transfer protocol are some of the internet services that facilitate access to internet resources። አሁን እነዚህ ኢንተርኔት ሪሶርስ አክሰስ እንድናደርግ ነው የሚጠቅሙን። የዓለም አቀፍ ድር ወይም ወርልድ ዋይድ ዌብ፣ www፣ ኢሜይል፣ ቴልኔት እና የፋይል ማስተላለፊያ ፕሮቶኮል የኢንተርኔት ሀብቶችን ለማግኘት የሚያግዙ የኢንተርኔት አገልግሎቶች ናቸው። በአማርኛ የመጣሁላችሁ ግልጽ ብሎ እንድታይላችሁና ደጋግማችሁ እያያችሁ ወደ ውስጣችሁ እንድታስገቡት ስለፈለኩ ነው። ለዛ ነው በአማርኛ ሞር ክላሪፋይ ማድረገው። በእንግሊዝኛ ከሆነ እኔ እዚህ ቪዲዮ ላይ መጥቼ መለፍለፍ ትርጉም የለውም። ለእናንተ ግልጽ ሆኖ እንድታያችሁ ነው። ለዛሬ እዚህ ይበቃናል። ስለ ኢንተርኔት ሰርቪስ ምንድነው የሚለው ኦቨርቪው ኦፍ ዘ ቻፕተር እና እንዲሁም በዚህ ምዕራፍ ምን ሊያካትት ይችላል የሚል ነገሮችን ካየን በቂ ነው። በቀጣይ ስለ ወርልድ ዋይድ ዌብ ምንድነው የሚለው ነገር ደግሞ በግልጽ እናየዋለን ማለት ነው። እና ቻናሉ ሰብስክራይብ፣ ቪዲዮውን ላይክ ማድረግ አትርሱ። ለጓደኞቻችሁ ደግሞ ሼር ማድረጋችሁ አትርሱ። እንዲሁም ጥያቄ ካላችሁ ደግሞ በኮሜንት ሴክሽን ውስጥ ገብታችሁ ይህንን ፓርት አልገባንም ቲቸር እንዴት ማየት እንችላለን እያላችሁ ጻፉልኝ።